ሰላም ውድ የቻናል ተከታታዮች እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት የዋይፋይ ሴቲንጋችንን እንዴት ማስተዳደር እንችላለን የሚለውን ለማሳየት ነው። ሰዎች እየተጠቀሙባችሁ እየሰበሩ እየገቡባችሁ የሚያስቸግሯችሁ ከሆነ እንደዚሁም ዋይፋዩን ፓስወርዱን ለመቀየር የምትፈልጉ ከሆነ ይሄ ለእናንተ የሚገርም ቪዲዮ ነው። ሙሉውን እንድታዩት ተጋብዛችኋለሁ። ከዚህ በፊት የቻናሌ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ ጋብዛለሁ። አመሰግናለሁ። ወደ ቪዲዮአችን እንሄዳለን ማለት ነው። በስልካችሁ የምትጠቀሙ ወደ ስልካችሁ ክሮም ላይ በመሄድ ወደ ዴስክቶፕ ሳይት እኔ ልክ እንደማየው እንዲታያችሁ እዚህ ጋር 3.1 ተነኳትና ዴስክቶፕ ሳይት የሚል አለ። እሱን ትጫኑታላችሁ። በመጀመሪያ የምናደርገው ነገር ምንድነው? ዋይፋያችንን ከስልካችን ጋር ማገናኘት ማለት ነው። እኔ አሁን እንደምታዩት ማሜ ላውንደሪ የሚል ዋይፋይ ነው እየተጠቀምኩኝ ያለሁት። ኮኔክት እናደርገዋለን ማለት ነው። ወደ ሴቲንጉል እንዲያስገባን ዋይፋዩን ግዴታ መገናኘት አለበትኝ። በመቀጠል ምንድነው ወደ ስልካችን ብሮዘር ነው የምንሄደው። የምንጠቀምበት ብሮዘር ወደ ክሮም ወይ ጉግል እንገባለን ማለት ነው። የኔ ሳፋሪ የምትባል ሶፍትዌር ነው ያለችኝ፣ በእሷ እንገባለን ማለት ነው። ከገባም በኋላ ዋይፋይ የምንጠቀምበትን አይፒ አድሬስ እንጽፋለን ማለት ነው። ይሄም ምንድነው እኛ ኢትዮጵያ ላይ የምንጠቀመው 192.168.1.1 ማለት ነው። እዚህ ጋር ከታች ጽፌላችኋለሁ። .1.1 ካልሰራላችሁ .1.0 ታደርጉታላችሁ ማለት ነው። ከዛ ወዴት ነው የሚያስገባን? ወደ ኢትዮ ቴሌኮም ሴቲንግ፣ ዋናው የዋይፋያችን ሴቲንግ ማለት ነው። ምን ይጠይቀናል? እዚህ ጋር መግቢያ ሎጊን አለው፣ ፓስወርድ እና ዩዘር ይጠይቀናል ማለት ነው። ይህን ኬት ነው የምናገኘው? ዋይፋያችን ጀርባ ላይ ልክ ኢትዮ ቴሌኮም ጽፎ ያስቀመጠዋል። እሱን በማየት እንሞላለን ማለት ነው። የመጀመሪያ ፓስወርዱን እንሞላለን ማለት ነው። ይሄ ከምንጠቀምበት ፓስወርድ የተለየ ነው የሚሆነው። ራሱ ላይ የተጻፈውን ነው ቀጥታ ምተን ካፒታልና ስሞል ለይተን የምንጽፈው ማለት ነው። ፓስወርድና ዩዘሩን ከሞላን በኋላ የዋይፋያችን ሴቲንግ ይሄን ይመስላል። ሙሉ ለሙሉ እንደምታዩት ነው። የተለያዩ ሴቲንጎች አሉት። እኛን የሚመለከቱ ሴቲንጎች አሉ፣ እኛን የማይመለከቱ ሴቲንጎች አሉ። በኢትዮ ቴሌኮም ዳይሬክት የሚሞሉ ናቸው አብዛኞቹ። እኛን ከዚህ ውስጥ የሚመለከቱን ነገር ቢኖር ምንድነው ዋላን የሚለውና አድሚን የምትለዋ ሴቲንግ ብቻ ነው ማለት ነው። እያንዳንዱን እየገባው አሳያቸዋለሁ። እዚህ ጋር አንድ መንካት የሌለባችሁ ሆም ላይ ሆኖ መንካት የሌለባችሁ ነገር ቢኖር ምንድነው እዚህ ጋር ኦን እና ኦፍ የምትላለች። ቆይ እሷን አሳያችኋለሁ። ዋይፋያችሁ ምን ያህል ሰው ኮኔክት እንዳደረገ ማየት የምትችሉት እዚሁ ጋር ነው። ይህም ማለት ምንድነው እዛሽ ጋር 3 የምትል የሚታያችሁ ከሆነ ምልክት አድርጌያታለሁ። 3 ሰው ነው ማለት ነው በዚህ ዋይፋይ ኮኔክት ያደረገው። እና ቺን ኦን የምትል ኦፍ ካደረጋችኋት ለድጋሚ ኦን ለማድረግ ኮምፕሊትሊ ዋይፋያችሁ ይጠፋል። ኦን ለማድረግ በገመድ ካልሆነ ያስቸግራችኋል ማለት ነው። ይህም ሙያተኛ ሊጠይቃችሁ ይችላል። ስለዚህ እቺ መንካት የተከለከለ ነው ማለት ነው። ባትነኳት ይመረጣል። እያንዳንዱን ሴቲንግ በምናይበት ሰዓት አሁን ይሄ ስታተስ የሚለው ስለ ዋይፋያችን ዲቴል ኢንፎርሜሽን የሚነግረን ነው። ያው እኛን የሚመለከት አይደለም። ዞሮ ዞሮ ይሄኛው እዚህ ጋር የምናየው ነገር ምንድን ነው? አይፒ አድሬሳችን ነው። አይፒ አድሬስ ማለት ቅድም ገና ስንገባ የሞላ ነው ማለት 192.168.1.1 ያልነው። ይህንን ቴሌ ነው ራሱ መዝግቦ የሚሰጠን። መቀየር ከፈለግን ግን መቀየር እንችላለን። እዚህ ጋር መቀየር እንችላለን፣ ግን ይሄን ባንቀይረው ይመረጣል። ቀይረን ከጨረስን በኋላ በምንፈልገው ኮድ አፕላይ ቼንጅ ካልነው ይቀይርልናል። ግን ይሄንን ባንነካው የተሻለ ነው ማለት ነው የሚሆነው። አሁን የምንገኘው የዋይፋያችን ቤዚክ የሆነ ሴቲንግ ላይ ነው ማለት ነው። ዋላን የምትለዋ ላይ ቤዚክ የምትል ሴቲንግ አለች። እሷን ስንነካት ምንድነው አማራጭ የሚሰጠን? ስማችንን የምንቀይርበትን ዊድዙን ምን ያህል ድረስ ዋይፋያችን ይሂድ የሚለውን የምንመርጥበት ሴቲንግ ነው። ስማችንን በፈለግነው ያው ማሜ ላውንደሪ ነው የምጠቀመው እንዳሳየዋችሁ። ያው እዚህ ጋር ደግሜ ያሳያችኋለሁ። ይሄኛውን ውስጥ ላይ ጽፎታል ማለት ነው። ማስተካከል መቀየር ከፈለግኩኝ እዚህ ጋር ማስተካከልና መቀየር እችላለሁ። ከቀየርኩም በኋላ አፕላይ ቼንጅ ብዬ እወጣለሁ። ስሙን ይቀይርልኛል ማለት ነው። አድቫንስድ ሴቲንግን ስናየው ምንድነው ኢኔብል እና ዲሴብል የሚደረጉ ናቸው። እነዚህም ብዙ ባለነካቸው የተሻለ ነው፣ ራሱ አውቶማቲክ ስለሚሞላለን ማለት ነው። እዚህ ጋር ሴኩሪቲን በምናይ ሰዓት ምንድነው ይሄ ማለት የዋይፋያችንን ፓስወርድ ዋይፋይ ሰው ኮኔክት ሊያደርግ ሲል የሚጠይቀውን ፓስወርድ ለመቀየር የምንጠቀምባት ሴቲንግ ነች። ዋላን ላይ ሆኖ ሴቲንግ የሚለው አማራጭ ላይ ማለት ነው። ይህም ምንድነው ዋይፋያችን ስትሮንግ እንዲሆን WPA2 የምትለዋን አማራጭ እንሞላለን። ይህም ፕሬዝ እናደርገዋለን። ፕሪኪዋን ምንድነው የምናደርጋት? የምንፈልገውን የሆነውን ፓስወርዳችን ማለት ነው መቆየር የምንፈልገውን ፓስወርድ እንጽፈዋለን ማለት ነው። እዚች ጋር አይኗን ምልክቷን እነካታለን። ቪዚብል ያደርግልናል የምንፈልገውን። አሁን የፓስወርዱ ይሄ ነው ማለት ነው። ዋይፋያችን
እኛ በምንፈልገው መቀየር እንችላለን ማለት ነው። ዋይፋያችን ሴቲንግ ዋይፋያችን ፓስወርድ የምናስተካክለው እዚሁ ሴቲንግ ላይ ነው ማለት ነው። ስለዚህ ጽፈን ከጨረስን በኋላ አፕላይ ቼንጅ በማለት ፓስወርዱን መቀየር እንችላለን። ይህን ከጨረስን ወደ ሌሎቹ ሴቲንጎች እናልፋለን። አክሰስ ኤንድ ኮንትሮል የሚል አለ። አብዛኛውን ጊዜ እንዳልኳችሁ በእኛና በኢትዮ ቴሌ የሚሞሉ ስለሆነ አብዛኛውን በኢትዮ ቴሌ የሚሞሉ ናቸው። ዲሴብል ኢኔብል የምናደርጋቸው ነገሮች መኖር የለባቸውም። ለምን ድጋሜ ስለሚያስቸግረን ማለት ነው። ዋይፋያችን ወሳኛ የሆነችዋ ሴቲንግ እቺ ነች፣ ዲሴብል WPS የምትለዋ ማለት ነው። ምንድነው ይሄ ጥቅሙ? ሰዎች በአፕሊኬሽን የእኛን ዋይፋይ ሰብረው እንዳይገቡ የምናደርግባት ነች። እቺ WPS-ን አበራናት ማለት ማንኛውም ሰው በስልኩ ገብቶ የእኛን ዋይፋይ ሰብሮ መጠቀም አይችልም ማለት ነው። ስለዚህ እችኛዋን ኦን እናደርጋታለን። ከዚህ በኋላ ኦን ካደረግናት በኋላ አፕላይ ቼንጅ እንለዋለን። ከዚህ በኋላ ማንኛውም ሰው በስልኩ አፕሊኬሽን አብርቶ የእኛን ዋይፋይ መስበር አይችልም ማለት ነው። ስለዚህ እቺ በጣም ወሳኝ የሆነች ሴቲንግ ነች። እዚህ ጋር ምን ያህል ሰው ኮኔክት ያድርግ፣ አሁን ይሄኛውን ኦን ካላደረግነው ምን ያህል ሰው በስልክ ሰብሮ ይግባ የሚለውን መጻፍ እንችላለን። እዚህ ጋር እንወስንለታለን። እንዲጠቀሙ የምንፈልጋቸው ሰዎች ካለን ያው እንደዚህ አድርገን መሙላት እንችላለን። ከዚሁ ከዋላን ላይ ከቤዚክ ሴቲንግ ሳንወጣ አንድ ወሳኝ የሆነች ሴቲንግ ላሳያችሁ። እቺ ምንድነች? ዲሴብል ዋላን ኢንተርፌስ የምትል ነች። ይሄ ዲሴብል ዋላን ኢንተርፌስ የምንለው ምንድን ነው? ይህንን አበራ ነው ማለት በስልካችን የዋይፋያችን ስም አይታይም ማለት ነው። ዋይፋያችን እየሰራ ነው፣ ግን የዋይፋይ ሴቲንግ ላይ ስንገባ ስሙ አይታይም ማለት ነው። ይህ ምንድን ነው የምናደርገው? ስሙን ለማግኘት ከዛ በኋላ በስልካችን ዋይፋይ ሴቲንግ ላይ እንገባና አድ ኔትወርክ የሚላል። አድ ኔትወርክን በምነካ ሰዓት የዋይፋዩን ስምና ፓስወርድ አስገባ ይላል። ይሄንን ሳንሳሳት ካስገባንለት በኋላ ነው ዋይፋያችን የሚታየው ለሰው ማለት ነው። ይህም እንደ አሪፍ አድቫንቴጅ ነው። ለብዙ ሰው የሚያስቸግራችሁ ሙሉልኝ እያለ ለሚያስቸግራችሁ ሰው አድቫንቴጅ ነው። ይህችን ታጠፏትና ያው ስሙ አይታይም፣ እናንተ ግን እየተጠቀማችሁበት ነው ማለት ነው። እቺ አሪፍ አማራጭ ነች። አድሚን ላይ በምንገባ ሰዓት እዚህ ጋር የምናየው ምንድን ነው? መጀመሪያ ላይ ስንገባ የኢትዮ ቴሌኮም ሴቲንግ ነው ብያችሁ ሎጊን አለው ብያችሁ የነበረችዋን ፓስወርድና ዩዘር ለመቀየር ከፈለግን ነው። እሷን ምንድን ነው አድሚን የምትለዋ ሴቲንግ ላይ ሄድና ፓስወርድ የምትል አማራጭ አለች። እሷን እነካታለን። ከዛ ምንድን ነው የሚለን የኦልድ ፓስወርዳችን ከዚህ በፊት ስንገባ ያስገባነውን ፓስወርድ አስገባ ይለናል። እሱን እናስገባለን። ከዛ የምንፈልገው አዲስ እንዲሆንልን የምንፈልገውን ፓስወርድ የማንረሳውን እናስገባለን ማለት ነው። እዚህ ጋር አዲስ ፓስወርድ እናስገባለታለን። ከዛ ኮንፊርም እናደርጋለን። መልሰን ያስገባነውን ድጋሜ ጽፈን እናስገባለን ማለት ነው። ከዛ ምንድን ነው የሚሆነው? ልክ በምንገባ ሰዓት ይጠይቀን የነበረውን እዚህ ጋር ያስተካክልናል ማለት ነው። በፊት የራውተራችን ጀርባ ላይ አይተን ነበር ፓስወርድ የሞላ ነው። እሱን የድሮውን እንሞላለትና አዲሱን ደግሞ እኛ በምንፈልገው እንሞላለታለን። ከዛ በኋላ የራውተራችን ጀርባ ላይ ያለውን አንጠቀመውም ማለት ነው። የራሳችን የሞላነውን እንጠቀመዋለን ማለት ነው። በአጠቃላይ የዋይፋያችን ሴቲንግ ይሄን ይመስላል። የዋይፋያችሁ ሴቲንግ ደግሞ ከፓስወርዱና ዩዘሩ እንደዚሁ ከድሮ ጀምሮ ቀይራችሁ ጠፍቶባችሁ ከነበረ ደግሞ አማራጭ አለ። እሱ ምንድን ነው የሚሆነው? ኬብል የዳታ ኬብል ከራውተሩ ቀጥታ በማገናኘት በላፕቶፕ ወይ በኮምፒውተር ቀጥታ ካገናኛችሁት ቅድም ያልኳችሁን 192.168.1.1 ብላችሁ ከጻፋችሁ ቀጥታ ይገባላችኋል ያለ ፓስወርድ። የዛኔ መቀየር ትችላላችሁ ማለት ነው። ይህን የሚያስቸግራችሁ ነገር ካለ ማንኛውም ነገር ካለ ኮሜንት ሴክሽን ላይ ትነግሩኝ ትችላላችሁ። መልሱን ይዤላችሁ እመጣለሁ። በጨረሳችሁ ሰዓት ሎጋውት ትሉታላችሁ፣ ወደ ነበረበት ይመለሳል። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።